እኔ ባየሁት መሰረት የአሜሪካ ቢ2 ቦምበር ይባላሉ። ቢ2 ቦምበር ጀትስ አንዱ $2 ቢሊዮን የሚያወጣ ነው። $2 ቢሊዮን። እንዴት አድርገው ደግሞ ዲዛይን እንዳደረጉት አውሮፕላኑን በጣም ኤሌጋንት የሆነ ዲሊጀንት የሆነ ኢንቴሊጀንት የሆነ ዲዛይን ያደረጉት በጣም ነው የገረመኝ። እውነትህን ነው ዶክተር ወዳጄነ። በጣም በእውነቱ ቆምጨጭ ያለ ቦምበር ጀትን የሰራቸው አሜሪካ። ቆምጨጭ ያለ የወንድ ልጅ ቦምበር ጀት። ዋናው ጥያቄ ግን እሱ አይደለም። አሁን ኢራን ምን ታደርጋለች የሚለው ነው። እንደኔ ኢራን ለእስራኤል ምላሽ ሰታ ጦርነት በጦርነት ከሚሆን የኢራን አለ ኤሌጋንት የሆነ ፐርሺያን ካርፔትስ። አቤት የኢራንን ስወደው ፐርሺያን ካርፔትስ። ከዛ ደግሞ ቴምር፣ ከዛ ደግሞ ሁካ፣ ዲሊጀንት የሆነ ሁካ ለዶናልድ ትራምፕ ስጦታ ብትሰጥ ነገሩን ያረግበዋል ብዬ አምናለሁ። ኢራን ለአሜሪካ ትሽለጥለጥ እያልክ ነው። በነገራችን ላይ ቂም የሚይዙ ሰዎች ኮሬሶል የተባለ ኬሚካል ሰውነታቸው ያመነጫል። ይሄ እኮ ሰልፍ ዲፌንስ ነው። አገሯ ተደፍሮ ታዲያ ቂም ያዙ ምናምን ትለኛለህ እንዴ? እና ቂም ያዙበት ቁጭ ብለው ይከትክቱ እያልክ ነው። ጓድ መንግስቱ፣ በነገራችን ላይ ጫት የሚቅሙ ሰዎች ጫት ቃሚዎች ይላል በ25% ፈርቲሊቲ ሬታቸው ይቀንሳል ይላል። እኔ አይደለም ያልኩት፣ የመረቀኑ ሰዎች ናቸው። ትንሽ ቆይተህ እኮ ጥቁር ቆዳ ካላቸው ወንዶች ቀይ ቆዳ ያላቸው ወንዶች ምናምን % ስኬታማ ናቸው ልትለን ነው። በነገራችን ላይ እኔ እንደዛ ላልኩም ጓድ መንግስቱ፣ ኤሌጋንት የሆኑ የአረብ ሳይንቲስቶች ናቸው እንደዛ ያሉት።